የዛሬን ልንገራችሁ በጣም ያስጠላኝ የሆነ ነገር ሻምፒዮን ነበር አላሳያችሁም መሰለኝ። ይሄንን ሰላም የዴሊስ ቤተሰብ እንዴት ናችሁ? ሰላማችሁን ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መተናል። እንግዲህ የክላናችን ምናምን ሽልማታችን ምናምን የምንወስድበት ቀን ነው እና በጣም ያናደደኝ ምናምን አለ የክላን ሁኔታ ማለት ነው። እና ተከታተሉ። ላይክ እና ሰብስክራይብ እንዳይረሳ። በጣም አመሰግናለሁ። ወደ 700 ሰብስክራይብ ገብተናል። በጣም አመሰግናለሁ። እንግዲህ ከስንት መከራ ከስንት ውጣ ወረድ 700 ሰብስክራይብ ገብተናል። እና ሰብስክራይብ ላይክ ያርጋችሁ ይሄን ቪዲዮ ጀምሩት። ይቻማችሁ። የዛሬን ልንገራችሁ በጣም ያስጠላኝ የሆነ ነገር ልንገራችሁ። እኔ አሁን ክላን አዲስ ስለከፈትኩኝ ሰው ማስወጣት አላቃተኝም። እግራቻለሁ ቆይ ያን አሁን 6 ሚሊዮን ሰብስበናል። በጣም በቃ ቴንክ ዩ ላችኋለሁ። እዚህ ጋር የአሌክስ ኢትዮጵያ ቼልሲ ምናምን የምትባለው ልጅ በጣም ጎበዞች በርቱ። እና አሁን እዚህ ጋር ያሉትን ልጆችን ማስወጣት አለብኝ ግዴታ። ይሄንን ልጅ ማለት ነው። ይሄንን ልጅ እስከ መጨረሻው ምንም አልሰራም ማስወጣት ነው ያለብኝ። እኔ እኮ ሽልማት በቃ ሊወስድ ለፈለኩ ነው። ሽልማቱ ይወሰድና በቃ ይውጣልኝ ነው ያልኩት። ሽልማቱ አሁን ኦሬዲ ወስደዋል። ከክላናችን እናስወጣዋለሁ። መሰራ ኮንክ ችግር የለውም መግባት ትችላለህ። አሁን አስወጣዋለሁ ከክላናችን ማለት ነው። አሁን ኦሬዲ ወስደዋል ሽልማቱን ማለት ነው። አሁን ትንሽ ሰው ይሄ ልጅም አይሰራም። ይሄንን እንደዚህ አድርጌ ማስወጣት። ከኔ ጋር መግባት የምትፈልጉ ልጆች ደግሞ ቆይ ነግራችኋለሁ። እንደዚህ ክላናችን እንደዚህ አድርጋችሁ ማስወጣት ትችላላችሁ ማለት ነው። እና እንደዚህ አድርጋችሁ ቆይ አሁን የክላናችንን ሽልማቱን እንውሰድ። እነዚህ የምትመለከቱት ማለት ነው። እንደዚህ አድርገን እንወስዳለን። እንደዚህ አድርገን እንውሰድና እዚህ ጋር በጣም የሚያስጠላ ሁኔታ 10ኛ ወጥተናል። በጣም ያስጠላል። እና ይሄን ቪዲዮ ሼር ኮፒ ሊንክ ያደርጋችሁ ደግሞ ሰብስክራይብ ምናምን ያደርጋችሁ ያልወሰዳችሁ ደግሞ እየወሰዳችሁ እንደዚህ አድርጋችሁ ማለት ነው። የክላናችን እነዚህ ይመስላል። ክላናችን ይሄ ነው። ከዛ ደግሞ የፍሪ ፋየር የምትጫወቱ ልጆች ካላችሁ ይሄንን ልጅ አለ ብዙ የፍሪ ፋየር ምናምን ያውቃልና እነዚህ ሰብስክራይብ ያደርጋችሁ። አይ ቲንክ ነገ ምናምን ቪዲዮ ይለቃል መሰለኝ። ቪዲዮ ምናምን ስለሚለቅ የፍሪ ፋየር ምናምን ያውቃልና እሱ በኮሜንት ላይ ጻፉለት። ይሄ ልጅ ማለት ነው እነሆም ይባላል። እና በቃ ሰብስክራይብ ምናምን ያደርጋችሁ። አሁን ወደ ሊስታችን እንግባ። አሁን የምነግራችሁ ነገር ከኔ ጋር መግባት የምትፈልጉ ልጆች ክላን ማለት ነው መጀመሪያ የምታደርጉት ነገር ወደ ቴሌግራም ሄዳችሁ ስሜ እንዴት አድርገኝ እንደሚጻፍ ቆይ ልንገራችሁ። አዱ ዴሊስ ብላችሁ የጀስቲክ አለ አይደል የምጫወታው የዴሊስ ምናምን የምጫወታው ነገር አለ አይደል ይሄን ጽፋችሁ እነሱ ታስገቡና ከዛ ኢትዮጵያ ታስገባላችሁ ማለት ነው። ኢትዮጵያ ባንዲራ ማለት ነው። ካስገባችሁ ይመጣላችኋል። እና እነዚህ ልጆች አሉት ማስወጣት አለ በቃ አስወጣለሁ። ካሁን ጀምሮ ማትሰሩ ልጆች አስወጣችኋለሁ። በቃ 10 ሚሊዮን ምናምን መግባት እንችል ነበረ። እነዚህ ልጆች ነው እንደዚህ ያደረጉን ማለት ነው። እና የሆነ ነገር ከተፋባችሁ ደግሞ እኔ እመልሳላችኋለሁ ነገ ምናምን አይ ቲንክ ቪዲዮ ለቃለሁ ነገም። ይሄ ዝም ብሎ ያስጫወት ይሄንን ማለት ነው። ይሄንን ምናምን ስጫወት ይሄ ኦቨር ምናምን የሚሉት ነው እንደዚህ የማስገባችሁ ሮናልዶ ምናምን ይሄ እነዚህ ምናምን አስገባችኋለሁ ማለት ነው። እና ነገ እነዚህን ካፔ እነ ሉዊስ ስኬሊ ምናምን እንሸጣለን ነገ ማለት ነገ መሰለኝ። ብቻ በደንብ አድርገን እዚህ ጋር ደግሞ እንግዲህ ቻምፒዮን ሆነን ነበር አላሳያችሁም መሰለኝ። ይሄንን ቻምፒዮን ሆኜ ነበር። በጣም የሚያስጠላ ሁኔታ አላደረኩም ይሄ ቪዲዮ ማለት ነው። ከዛ ደግሞ 3 ቀን ብቻ ነው የቀረን። በዚህ ነገ ምናምን ይለቀዋለሁ። ነገ ይሄ ሞክራለን ማለት ነው። ወይ ያማል ምናምን ከደረሰን አይታወቅም። በቃ ነገ ምናምን ነቃለሁ። የማሳደጋም አሳድጋለሁ ምናምን እዚህ ጋር የምትቆይ ላሳያችሁ። ብዙ የሚያሳድግበት ምናምን አለኝ። ምሸጥበት ምናምን አለ። ይሄንን አሁን ሸጠዋለሁ። ይሄ ልጅ ምናምን
ብዙ ነገ አይ ቲንክ ነገ ልቀቅ ካላችሁ ኮሜንት ላይ እለቃለሁ እንዴት አድርጌ ማሳድግበት ምናምን ማለት ነው። በቃ አይ ቲንክ እለቃለሁ ነገ ይመስለኛል ብዙ ነገ እለቃለሁ። አንደኛው 2 ሚሊዮን ነው የገባነው። አሁን ግን 6 ሚሊዮን ነው የገባን። ተሳሽ አሪፍ ሰው ስላስገባን ማለት ነው። ካሁን ጀምሮ አሁን ከነገ ወዲያ ምናምን ሰው አስወጣለሁ እንደዚህ የማያሩ ልጆች ማለት ነው። እና ኮድ የምትፈልጉ ልጆች በዚህ በቴሌግራም ያልኳችሁ በሱ አርጋችሁ መግባት የምትፈልጉ ማለት ነው። በሱ ኮድ አርጋችሁ መግባት ይችላልላችሁ። ሰብስክራይብ ስታርጉ እዚህ ጋር ሰብስክራይብ አድርጉ። በቴሌግራም ሰብስክራይብ ስለሚደረግ ሰብስክራይብ አድርጋችሁ የክላን ለቅላችኋለሁ ማለት ነው። እና በቃ የክላናችን ማሳደግ አለብን። ከዛ ደግሞ ክላናችን ምን ይላል እዚህ ጋር የምትመለከቱትን አዱ ይላል ማለት ነው። በአዱ ምናምን ነው የሚለው። ይሄ አሌክስ ይሄ ምናምን የሚባሉ ልጆች በጣም ጎዞች በጣም ይሄ በቃ ቃላት የለኝም። በቃ በጣም ጎዝ ነህ አንተ በርታላለሁ። ይሄ ካፒቴን ምናምን አልከኝ ነበር። ብቻ ይሄንን ልጆች ማስወጣት ምናምን አላቃተኝም እኮ ማስወጣት ይሄ ልጅ ምናምን ማለት ነው። ብቻ ጀማሪ ስለሆንኩኝ በቃ ችግር የለውም ምናምን ለማለት ያክል ነው እንደዚህ ያደረኩት እንጂ ብቻ ሶስቱ ምናምን ነው ቦታ ያለው። ሶስቱም ቦታ መያዝ የምትፈልጉ ልጆች ቴሌግራም ላይ ቶሎ ብላችሁ ማድረግ ትችላላችሁ። ቶሎ ብላችሁ መቀላቀል የምትፈልጉ ልጆች ማለት ነው። እና ላይክ እና ሰብስክራይብ እንዳይረሳ በቃ እንዳይረሳ። እና ይቻማችሁ ፒስ አውት